ሰላም ጤና ይስጥልኝ። እንዴት ናችሁ ፍሬንዶች? ሁሉ ሰላም? ዛሬ ደግሞ በህይወቴ በራሴ ያፈርኩበትን ቀን ነው ልነግራችሁ የፈለኩት። በራሴ ያፈርኩበትና የሆነ የበልቶ ካጅ አይነት ስሜት ተሰምቷችሁ ያውቃል? እንደሱ አይነት ስሜት የተሰማኝን ቀን ነው የምነግራችሁ። ያው ቲክቶክ ላይ ከዚህ በፊት እንደነገርኳችሁ 2 ደቂቃ ምናምን ነው ማስቀመጥላችሁ። ሙሉን መጨረስ የሚፈልግ ያው ዩቲዩብ ላይ ነው የሚያገኘው ማለት ነው። ዩቲዩቤ ደግሞ ከፕሮፋይሌ ስር አለ። ከቲክቶኬም ከፌስቡኬም ከፕሮፋይሌ ስር አለ። ያው የኔ ታሪክ ብዙ ነው። የኔ ሳይሆን የሁሉም ሰው ታሪክ ብዙ ነው። እንደ ማንኛውም ልጅ በአስቸጋሪ ሁኔታ ነው ያደግኩትኝ። ያው እንዲህ ነው እንዲያ ነው አልላችሁም። ብቻ እኔ ራሴን ካወቅኩባት ጊዜ ጀምሮ ስራ ላይ ነው ያሳለፍኩትኝ። ግማሽ ቀን ትምህርት እማራለሁ ቀለም ወርቅ። ከቀለም ወርቅ መልስ እኛ ሰፈር ብረታ ብረት መስኮት በርና መስኮቴ የቤተ ክርስቲያን መንበር ጉልላት የሚሰራበት ሰፈር ነውና ስራ አለ። ከትምህርት ቤት መልስ ስራ ነኝ። ቀለም እቀባለሁ። ከተክለ ሃይማኖት ከጭድ ተራ ብረት እየተሸከምን እናመጣለን። እኔና ጓደኞቼ 4 ነን ምናምን የሰፈር ልጆች እዚህኛው መስሪያ ቤት የሚሰሩት አብረውኝ። እዛ መስሪያ ቤት በምሰራ ሰዓት በሳምንት 3 ብር ነው የሚከፈለው። 3 ብር ነው ክፍያው። ባለቤቱ በጣም ጥሩ ሰው ነው። አሁን እኔ በራሴ ያፈርኩበትን ነገር ልነግራችሁ ፈልጋለሁ ያልኳችሁ ይህንን ነው። እዛ በምሰራ ሰዓት 3 ብር ነው የሚከፈለ። 3 ብር በየሳምንቱ ለቤት ነው የምትሰጠው። በዓል ሲመጣ የሌላው የጓደኞቼ ቤተሰቦች በዚህ በዛ ብለው ለልጆቻቸው ሰልባጅም የሆነ ነገርም ይገዛሉ። ሚኬሌ የለችም። ገብተዋል። እና ይህ ባለቤቱ አንድ ጊዜ ትዝ ይለኛል፣ የሆነ አዲስ ዓመትን ሙሉ ሱፍ በቃ ምን አለፈ ሱፍ ሙሉ ሱፍ ገዝቶልኛል ከነጫማው። ትዝ ይለኛል የዛ ጊዜ ያዞርኩት ምንድነው ለአዲስ ዓመት የሚዞረው ነገር የቤተ ክርስቲያን ምስሎች ምናምን፣ ስሙ ጠፋብኝ። እሱን ያዞርኩት የሸቀልኩት ትዝ ይለኛልና አንዳንዴ ደግሞ እነሱ ቤት ነው ቴሌቪዥን የምናየው። እዛው ሰፈራችን ናቸው ሰዎቹ። ባለቤቱ ማታ እንደዛ ድክም ብሎ 2 ሰዓት ከምናምን ማታ ነው የሚያልቀው ስራው። ከትምህርት ጠዋት እመጣለሁ 6 ተኩል 7 ሰዓት ወይ ምናምን ስራ ገባለሁ። ማታ 2 ሰዓት ነው የሚያልቀው በቃ። በዛ ላይ የባለቤቱ ወንድም ቀለም ከተደፋብህ የሚቀጣህ ቅጣት፣ እሱን እዛው አብረውኝ የተቀጡት ልጆች ናቸው መጥተው የሚናገሩት። ሂትለር ይቀናበት ነበር ልጁ። እና ይህን ደግሞ ታሪክ ንገረን የምትሉኝ ከሆነ ያው በሌላ ቪዲዮ ነግራችኋል። በዚህ አይነት ሁኔታ ላይ እያለው እነሱ ቤት ፊልም ለማየት ቴሌቪዥን ለማየት ገብቼ አንዳንዴ በተቀመጥኩበት እንቅልፌ ይመጣል። አስበው፣ በጣም ሕፃን ልጅ ነኝ። ከትምህርት ቤት መልስ ስራ ነው፣ ይደክማል። ከዛ ቀስቀሰው ቤቴ መላክ ስለሚደብረው አለቃዬ እዛው አጠገቡ እሱ ከሶፋ አጠገብ ተነጥፎለት ነው የሚተኘው። እዛው አጠገቡ ሽጉጥ አድርጎኝ ጠዋት ነው ምነቀው። በጣም ነው የሚወደኝ። ግን ስራውን አልዋሻችሁም እናቴ ነች በቃ እንዲህ ጉሮሮዬ ላይ ቆማ
ስራውን የምታሰራኝ እንጂ ስራውን የመስራት ፍላጎት የለኝም። ምንድነው እኛ ሰፈር እዛ ተራ አለ አጠገቡ፣ ከዚህ ከስራ ቦታው ደግሞ ተራ አለ፣ ተራ ማስከብ። እዛ ሄደ ልትበላሽ ፈልገ ነው? አይሆንም፣ ሞቼ ባንገቴ ካራ አርፈ እዚህ ነው የምትሰራው ብላ ነው ልቤ ላይ ቆመችው። እኔ ደግሞ አልፈልግም የምልበት አቅም ላይ አልነበረም የነበርኩትኝ። ከዛ ትንሽም እያደግኩኝ የመጨረሻ ጊዜ ደግሞ እኔና አንድ ጓደኛዬን የሆነ ነገር አድርገን ነው የሆነ ሰው ስራ አምጥቶ የሆነ ዕቃ በይደን ሸጥን። 5 ብር ነው ምናምን። የባለቤቱ ወንድም አወቀ። በማሳ ነው የገረፈን። ማሳ ታውቃላችሁ? ማሳ ስላችሁ ደግሞ ሳማ እንዳይመስላችሁ። ማሳ ማለት ይህ ብየዳ ስትበይድ ለመበየድ ከፈለክ የምታያይዘው ወይ ብረት ወይ ጎማ አለ፣ ወይ ደግሞ የመበየጃው ጎማ ማለት ነው። በዛ ጎማ ነው የገረፈን። ከዛ ግርፊያ በኋላ እቤቴ ገብቼ እዛ ስራ ቦታ አልሄድም ወይ ግደይኝ አልኳትኝ። በቃ እናቴ በቃ ከምገል ብላ ተወችኝ። ስራውን ተውኩኝ ማለት ነው። ስራውን ስተው ወዴት ነው የምትሄደው? ወደ ተራ ማስከበር ላይ ከኔ በፊት 2 ወንድሞች አሉኝ። እነሱ አሉበት ተራው ላይ የነሱን ተራ፣ አንድ ደግሞ ፈጣሪ የሰጠኝ ወንድም አለ። ያው መወለድ ቋንቋ ነው። እሱ ደግሞ የሱን ተራ እንድሰራ ገና ልጅ ነኝ። የነሱን ተራ እየሰራውኝ ከዛ ደግሞ ያው ታክሲ ተራ አስከባሪ ታውቃላችሁ፣ 99% ሱሰኛ ነው። ተራቸውን እየገዛው ከነዚህ ከሚቅሙት ከሚጠጡት ሰዎች እየገዛው ምናምን መስራት ጀመርኩ። እሱን እየሰራው ከዛ ስፖርቴን ጀመርኩ። ስፖርቴን እየሰራው በቃ ለውጥ መጣ። በቃ ከፍተኛ ለውጥ በስፖርት ላይም በስራውም ላይ። ስራውን እኔ መቆም አቆምኩኝ፣ ተራውን ማለት ነው። ያ የሰፈር ልጆች አንዳንድ ልጆች ምናምን ቆመ ይሰራሉ። እኔ በቃ ያው እንደ ማንኛውም ሌላ ተራ አስከባሪ ገቢ ነው የሚመጣልኝ። በዚህ ሁኔታ ውስጥ እያለን ይሄ ደግሞ የምላችሁ ብረታ ብረት ሰራበት የነበረው ሰውዬ ታክሲ ይገዛል፣ ጃጓር የሚባለው። በዛ ሰዓት ጃጓር መግዛት ማለት በቃ አለቃ ተተኩሳል። ከዛ ምን ሆነ መሰላችሁ? ጃጓሩን እንዲነዳለት የሰጠው ሹፌር እዛ ስራ ሲያጣ፣ ስራስ ያው አንዳንዴ መኪና አይሰጡህም። መኪና ሲያጣ እኛ ሰፈር ነው መጥቶ ቁጭ የሚለው። እዛ ካሉ ከተራ አስከባሪዎቹ ጋር ነው አብሮ የሚበላው አብሮ የሚጠጣው። ያው ስትተዋወቅ ትናናቃለህ የሚባል ነገር አለ። ያም አለ። ይህም ደግሞ መኪናው የሰፈር ሰው ነው የሚባል ነገር አለ። ከኋላ ይገባና ተራ ያበላሻል። በቃ በአጠቃላይ ተራ አስከባሪዎች ታውቁታላችሁ። እሱ ከኋላ ገብቶ ሲጭን ምን ሲል ዝም ካልክ እዚህ ጋር ተራ ሲጠብቅ የነበረው መኪና ሲቀጥ በሁለተኛው ሲመጣ እሱም ልክ እንደሱ ነው ማድረግ የሚፈልገውና ተራውን በጠበጠው። ያው ጓደኞቼ እንደዚህ ሰፈር ጋር ይመጡና ቁጭ ብለን ድድ የምናሰጣበት አለ። አረ እንትና እኮ በጠበጠን እኮ በጣም እንደዚህ እኛ ደግሞ ያው የእከሌ መኪና ነው ብለን ዝም አልነው፣ ግን ስራ እየተበላሸብን ነው ምናምን ይሉኛል። ይሄ አንድ ቀን አይደለም፣ ተደጋገመ። እንዲህ ሲሆን ደግሞ ስራ ነው የሚበላሸው። ገብተዋል። የእንጀራ ጉዳይ ነው። ሁሉም ሰው ገንዘብ ለማግኘት ነው የሚሟሟተው። ከዛ እነሱ በቃ ከአቅማቸው በላይ ይሆንና የሆነ ሰዓት ላይ መጥቶ ሲጭን ወያለውም የሰፈር ሰው ነው። የሰፈር ሰው ስልክ ከክፍለ ሀገር መጥቶ እኛ ሰፈር ነው ሊስትሮ ሲሰራ የነበረው። ከዛ ወደ ወያልነት የገባው የሆነ ቀን ገብተው እንዲህ ሲበጠብጡ የኔ ጓደኞች ይደበድቧቸዋል። ሁለቱ እሱ ወያለውን ይደበድቡታል።
ወያለውን ሲደበድቡት ሹፌሩና ወያለው ተያይዘው የት ሄዳሉ? ጣቢያ፣ ፖሊስ ጣቢያ ሄደው ሊያመለክቱ የሄደው ነገር ነው። የሰፈሮች ልጆች መጥተው አብረን ቁጭ ብለን እንትና እኮ አስቸገረ እኮ እንደዚህ አደረግነው፣ አሁን ፖሊስ ጣቢያ ሄደዋል ምናምን ነገር አሉ። ስሙ ጠፋብኝ ሹፌሩ። ተደጋግሟል እንዳልኳችሁ። እንዲህ ሰውዬ ምንድን ነው የሚፈልገው ከኛ ምናምን እያልኩኝ መኪናው መጥቶ ፊት ለፊታችን አይቆምም። ከዛ ልክ ሹፌሩ ልክ እንደተበደለ ነው ያደረገው። ገብቷል። ለዚህ ለብረታ ብረት ቤቱም ሰውዬ ነግሮታል። እሱ ግን አልመጣም ገና። ከዛ ልክ መጥቶ መኪናው ሲቆም በቃ እኔ አልቻልኩም። ገብቷል። ቀጥ በይ በሹፌሩ በኩል ሄድኩኝ። እሱ ደግሞ ወርዶ ገቢ ሊሰጥ ይሁን ምን ይሁን አላቅለትም። ብቻ ስማ አንተ ምናምን ብዬ ያው ታውቁታላችሁ ስድቡን። ሰድቤው አይደለም እኮ ብሎ ሊያስረዳኝ ሲል በቃ ቆንጅዬ ቦክስ ገብቷል። ዝም ብሎ ቦክስ ቆንጅዬ ቦክስ ነው የመታወትኝ። እሱ ራሱ ነቃ ነው ያለው። ነቃ በቃ እንዲህ ማለ እንዴ ነው ያለው። አንዳንድ አህያ የሆኑ ሰዎች አሉ። ገብቷችኋል። ዱላ ብቻ። አሁን እምላችሁ ሹፌሩ የእኔ የታላላቅ ወንድሞቼ ጓደኛ ነው። እኔን እንዲህ እያየኝ ነው ያደግኩትኝ፣ ግን ደግሞ ስራዬን እያበላሸብኝ ነው። በቃ ልክክ ሳረገው እንደዚህም አለ እንዴ ብሎ ነው በቃ መኪና ውስጥ ገብቶ አስነስቶ ብን ነው ያለው። በስልክ ነው ለባለቤቱ የነገረው። በቃ እዛ ጠብቀው ደብድበው እንዲያርገውኝ ምናምን ብሎ ብቻ ብዙ ታሪክ ነግሮት መጣ። ሰፈር ጋር ቆም ያለውኝ ማን ይሄ ሰውዬ ይሄ የብረታ ብረት ቤቱ ባለቤት። ከዛ መጣና ሚካኤል ምንድን ነው ምናምን አለ። እንዴት ምንድን ነው? አይ ምን አድርጓችሁ ነው እንደዚህ እንትን ምናምን ነገር ሲል ተራችንን እየበጠበጠ ነው። አይ ተራዬ ኮንጀራዬ ነው። እንደዚህ አይኔን እንትን አድርጌ ነው ማወራዋ። ተራዬ ኮንጀራዬ ነው። እንጀራዬ ላይ መጥቶ ዝም አልለው። እንኳን እሱ ማንም ሰው እንጀራዬ ላይ ከመጣ አስቀይመዋለሁ ምናምን ነገር አልኩት ስለው እኔንም ምናምን ነገር አለኝ ማለት ነው። ከዛ እኔንም ሲለኝ ቀና ብዬ እያየሁትኝ አዎ አንተንም ምናምን ብየው አይኑ ላይ ምን እንዳየሁኝ ታውቃላችሁ? ያ የትላንት ልጅነቴ ያ በዓልን ከሰው በታች ሆኜ የማሳልፈውን እሱ ግን አስቡት፣ ደሞዝ የሚባለውን ከፍሎኛል፣ አይመለከተውም ለሌሎቹ እንደሚከፍለው። ግን በዓል ላይ ምንም አይነት ልብስ እንደማለብስ ስለሚያውቅ በዓል ላይ የሚገዛልኝ ልብስ እንደዛ ደግሞ ደክሞኝ እነሱ ቤት እዛው ፊት ቴሌቪዥን እያየው እዛው ግድም ምስል አጠገቡ ሽጉጥ አድርጎኝ ስነቃ ከአጠገቡ ተኝቼ ነው ማገኘው። ያ ነው በቃ መቶ ድቅን ያለብኝ አይኑን ሳየው ማለት ነው። ስማ ቦልድ እንደዛ ጊዜ ተሸማቀቅ ያላቅም በህይወቴ። የሚገርም በቃ ከምነግራችሁ በላይ በቃ የሚያስደነግጥ መሸማቀቅ ነው የተሸማቀቅኩትኝና ግን ካፈርኩ አይመልሰኝ የሚባለው ነገር አለ። እዛው እንዳፈጠጥኩ እሱ እንደዚህ አይቶኝ ታዝቦ ጭንቅላቱን ነቅንቆ ምንም አላለኝም። በቃ ጭንቅላቱን ነቅንቆብኝ ሄደ። በስመ አብ በወልድ አረሳውም መቼም። ጥፋተኛ ልሁን እርግጠኛ አይደለሁኝም፣ ግን ቢያንስ ለሱ ብለህ የምታደርጓላ ለሱ ብዬ ብተወውስ የሚል ነገር ነው የመጣብኝና
በህይወት የተሸማቀቅኩባት ቀን ነች ያቺ ቀን። እንደዚሁ ደግሞ ከሱ ጋር ከ5 ከ6 ዓመት በኋላ ነው እንደዚህ ሰላምታ ራሱ የጀመርነው። በቃ ተዘጋግተን ማለት ነው። አያናግረኝም፣ አላናግረው። እንደዚሁ ደግሞ እንደዚሁ በሆነ ነገር የታረቅንበትን እሱንም እስኪ ንገረን የምትሉኝ ከሆነ ኮሜንታችሁን አይቼ እሱንም ጨው ያጫውታችኋለሁ። እስኪ እናንተ ካፈርኩ አይመልሰኝ ያላችሁበትን ቀን አስታውሱና ኮሜንት ላይ አስቀምጡልኝ።